ሶስተኛውና የመጨረሻው ጥያቄ ወዴት ነው የምንሄደው? ህይወት የሚባለው ነገር መጨረሻው ሞት ብቻ ነው ወይስ ከሞት በኋላ ዳግም መቀስቀስ አለ? ከተቀሰቀስንስ እዛ ምንድነው የሚጠብቀን? እኛስ ከወዲሁ ማድረግ ያለብን ዝግጅት ምንድነው ለረጅሙ ጉዞ? ይሄንንም ማወቅ አለብን። አላህም በቃሉ ነግሮናል። ከሞት በኋላ ህይወት እንዳለ ለሚጠራጠሩ ሰዎች በብዙ የቁርአን ክፍል መልስን ሰጥቷቸዋል። ከነዛ መልሶቹ መካከል አንዱ በሱረቱ አልቂያማ ቁጥር 36 ጀምሮ ያለው አላህ ምን ይላል? አያሕሰቡ ልኢንሳኑ አን ዩትረከ ሱዳ፣ የሰው ልጅ ዝም ብሎ በልቅ መተውን ያስባል እንዴ? ከተፈጠረ በኋላ ህግና ስርዓት ሳይበጅለት እንደ እንስሳ በደመ ነፍስ የሚኖር ከሞተ በኋላ ዳግም የማይቀሰቀስ በጌታው ፊት ቆሞ ጌታው ማይተሳሰበው ሂሳብ የማያደርገው መሆኑን ይገምታል እንዴ? እንዲህ አይነት ግምት ካለው ትላንት ከየት እንደመጣ ማወቅ ስላለበት አለም የኩኑ ኑጥፈተን ሚን መኒይ ዩምና፣ መጀመሪያ በማህፀን ውስጥ የሚፈሰስ የሆነ የፍትወት ጠብታ መሆኑን ዘነጋው እንዴ ይላል። ከየት እንደመጣ ያስተውላል። ነገ እንደሚቀሰቀስ ማረጋገጥ ከፈለገ ትላንት ምን እንደነበር ይመልከት። በእናት ማህፀን ውስጥ የሚፈሰስ የሆነ የፍትወት ጠብታ እኮ ነበር መነሻው። ثم كان علقة፣ ከዛም የረጋ ደም ሆነ። فخلق فسوى፣ ሰው አድርጎ ፈጠረው፣ ፍጥረቱንም ማስተካከለ። فجعل منه الزوجين الذكر والأنثى፣ ከዚሁ የፍትወት ጠብታ ሁለት ጥንዶችን ወንድና ሴት አድርጎ አላህ ፈጠረ። ይህንን መፍጠር የቻለ አላህ አለይሰ ذلك፣ ታዲያ አይደለም እንዴ بقادر على أن يحيي الموتى፣ ከሙታን ዓለም ከመቃብር ውስጥ እነዚህን ሙታን ዳግም ሕያው በማድረግ ቻይ አይደለም? አላህ ቢከብደው የሚያቅተው ነገር ቢሆን ኖሮ መጀመሪያ መፍጠሩ ነበር እንጂ የሚያቅተው መቃብር ዓለም የተኛን ያንቀላፋን ሰው መቀስቀስ እንዴት ይከብደዋል አለ። የመጀመሪያው መፍጠር ካልከበደው ከሌለንበት ዓለም ሲያመጣን ምንም ካልቸገረው ካለንበት መቃብር ከእንቅልፋችን መቀስቀስ እንዴት ይከብደዋል? ግልጽ ነው። ይሄንን ማድረግ የቻለ አላህ ኋላ በመመለሱ ላይ ቻይ ነው። ወሊድ ኢብኑ አልሙጊራ ሙሽሪኩ ማለት ነው ነቢያችን አለይሂ ሰላቱ ወሰላም ዘንድ የበሰበሰ የሬጣ አጥንት በእጁ ይዞ እንዲየፈረፈረ መጥቶ ሙሐመድ ወይ ይሄንን ነው አላህ ይቀሰቅሰዋል ብለህ የምትሞግተው አላቸው። ኬሚካል ቼንጅ ሆኖ ከተቀየረ በኋላ ሬሳ እንዴት ይመለሳል ነው እኮ ጥያቄው። እሳቸው ምን አሉት? አዎ አላህ ይገልሃል፣ ይቀሰቅሰሃል፣ ጀሃነም እሳትም ይከተሃል አሉት። ከሃዲ ነበርና ጌታችን የቁርአን አንቀጹን አወረደ። ወضرب لنا مثلا፣ በእጁ በያዘው የበሰበሰ የሬሳ አጥንት እየፈረፈረ ሙታንን እንደማናስነሳ ለኛ ምሳሌ ያደረገልን ይላል። በዚህ በያዘው ነገር ወነሲየ ኸልቃ፣ ትናንት ከምን እንደተፈጠረ አፈጣጠሩን ረሳ። በክህደት ምን አለ? ቃለ መን ዩሕዪ ልዒዛመ ወሂየ ረሚም፣ አጥንቶች ከበሰበሱ አፈር ከሆኑ በኋላ ማን ሕያው ሊያደርጋቸው ይችላል ብሎ ሞገተ። ቁል ለእንደዚህ አይነቱ ከሃዲ በለው ይላል ዩሕይሃ አለዚ አንሸአሃ አወለ መራ፣ መጀመሪያ ከኢምንት ያስገኛት ከእናት ማህፀን ከፍትወት ጠብታ የፈጠራት ጌታ ኋላ ላይ እሱ ይመልሳታል ብለህ ንገረዋል። ጉዳዩ የሚከብድ ቢሆን ኖሮ መፍጠሩ ነበር ለአላህ የሚከብደው። መጀመሪያ ላይ ያልከበደው ጌታ ኋላ መመለስ እንዴት ይከብደዋል እያለ ነው። ስለዚህ ለአላህ እኛን ከመቃብር ዓለም መቀስቀስ አይከብደው። ወዴት ነው የምንጓዘው ካልን ወደ አላህ ነው የምንሄደው። በቁርአኑ ስለ መጨረሻ ጊዜ የወረደው አንቀጽ ወተቁ የውመን ቱርጀዑነ ፊሂ ኢለላህ፣ ሁላችሁም ወደ አላህ የምትመለሱበትን ቀን ከወዲሁ ተጠንቀቁ፣ ፍሩ ነው ያለው። ምንሄደው ወደ እርሱ ነው። ለምን? ثم توفى كل نفس بما كسبت፣ እያንዳንዲቷ ነፍስ በሰራችው ስራ ልክ ምንዳዋ ዋጋዋ ተሞልቶ ይሰጣታል። ወሁም ላ ዩظለሙን፣ አይበደሉም በዛ ቀን ይላል። ስለዚህ ወንድሞች የኛ ጉዟችን አኼራ ከሆነ ከወዲሁ ዝግጅታችን ምን መሆን አለበት? አኼራ መሆን አለበት። አላህ በሰጠን በዱንያ ኒዕማ በሀብቱም በእድሜውም በጤናውም አኼራችሁን ፈልጉ ነው ያለው። ወብተጊ ፊማ አታከ አላሁ አዳር አልአኺራ፣ የመጨረሻውን ሀገር ፈልግበት ነው ዛሬ በተሰጠህ ነገር። ወላ ተንሰ ነሲበከ ሚነ ዱንያ፣ ከዱንያም ድርሻህን አትርሳ ብሏል። ተጠቀም በአግባቡ፣ ዋና ግብህ ግን የመጨረሻው ዓለም ይሁን ነው። ስለዚህ ለአኺራችን ማሰብ አለብን። የዱንያ ህይወት ወመል ሐያቱ ዱንያ ኢላ መታዕን ያለው አላህ፣ መታዕ ዘለቄታ የሌለው
ጊዜያዊ መጠቃቀሚያ ነው። አልጉሩር መሸነጋገያ ማይጨበጥ ነው። ተገኘ ሲባል የሚጠፋ ነው። ትላንት ጤነኛ የነበሩ ሰዎች ዛሬ ታመው ያልጋ ቁራኛ የሆኑ፣ ትላንት የከበሩ ሀብታም የምንላቸው ዛሬ የደህዩ አሉ። ትላንት ሰላማዊ ኑሮ ሲኖሩ የነበሩ ዛሬ በጦርነት የታመሱ ከተሞች አሉ። ተግባባ። ትላንትና ሰላም ያገኙ ዛሬ የተረበሹ፣ ትላንት በህይወት የነበሩ ዛሬ የሞቱ አሉ። እንዲህ ነች ዱንያ። ሁሌም ዘላቂ ሰላም፣ ዘላቂ ጤና፣ ዘላቂ ሀብት የላትም። አንድ ቀን ለቀን በሞት እንገላገላለን። አኼራ ላይ ግን ሞት የለም። ወይ በጀነት የተድላ ኑሮ ነው፣ ወይ በጀሃነም የስቃይ ኑሮ ነው። ከሁለት አንዱን መርጣችሁ ተጓዙ ካለ አላህ ከወዲሁ አካሄዳችን ማሳመር አለብን። አንዱና ዋነኛው በኢስላም ላይ መጽናት ነው። እስልምናችን ለፈተና ተጋርጧል። ሰዎች በዱንያ ይፈተናሉ፣ በሴት ይፈተናሉ፣ በስልጣን ይፈተናሉ። እስልምናቸውን ለቀው ለዱንያ ጥቅም፣ ለሴት ወይ ለስልጣን ብለው ሊያስረክቡ ግን እስከ መቼ? እሱም ላልተጨበጠ ህይወት። ዛሬ ማታ ወደ አኺራ ልንሄድ እንችላለን። ስለዚህ ለዱንያ ብለን ዲናችንን መልቀቅ የለብንም። ረሱል አለይሂ ሰላቱ ወሰላም ላ ቱሽሪክ ቢላሂ ወኢን ዑዚብተ ወሑሪቅተ፣ በእሳት ብትቃጠል የተለያየ አይነት ቅጣት ባንተ ላይ ቢፈራረቅ በጌታህ ላይ ለማጋራት ግን ፍቃደኛ አትሁን። መሞት አይቀርም፣ ጀነት ነው በእምነት ጸንተህ ከሞት። ለዱንያ ጥቅም ብሎ እምነቱን የቀየረ ሰው ወደ ዲኑ ሳይመለስ ጥቅሙንም ሳይቋደስ ወደ አኺራ ቢሄድስ? ኢብኑል ቀይም ረሂመሁላህ አንድ ሙአዚንን ታሪክ ነግረውናል። እሱን ልናገርና ላቁመው። ሙአዚን ነው፣ ግብፅ ሀገር። ድምፁ በጣም ያምራል። በወቅቱ አዛን የሚባለው እንደ ዛሬ በዚህ አይነት ማይክሮፎን ሳይሆን ቆጥ ላይ ወጥቶ ተሰቅሎ ነው፣ ለአካባቢው ማህበረሰብ ድምፁ እንዲደርስ ማለት ነው። እንደለምደው አሳል ያረግ ቆጥ ላይ ሲወጣ ጎረቤት ግቢ ላይ ሙስሊም ያልሆነች አንድን ሴት ተመለከተ፣ ውበት የነበራትን። በሌላ ቀን ከመንገድ ሲያገኛት ለሐራም ነገር ጠየቃት፣ ዚና ሊያደርግ። ለምን ኋላ ንስሐ ከገባ ተውበት ካደረገ ጌታው ይምረዋል፣ መሐሪው አምላክ ስላለው የነገን ተውበት ተስፋ አድርጎ ዛሬ ላይ ያለበትን ሁኔታ ግን ረስቶ ለዚና ጠየቃት። ፍቃደኛ አይደለሁም አለች። ኋላ ላይ እሺ እንጋባ አላት። አህለል ኪታብ ነች፣ ለኔ ይፈቀድልኛል፣ ነገ ወደ ዲኔ ላመጣት እችላለሁ በሚል ንያ እንጋባ ሲላት አንተ ሙስሊም እኔ ክርስቲያን አይሆንም አለች። እና ክርስቲያን ከሆንክ ግን አገባሃለሁ አለች። እሺ ልሁንልሽ አላት። ምናልባት ነገ ተውበትን አስቦ ይሆናል፣ ካረገዘች ከወለደች በኋላ ወደ ዲኔ ተመልሻለሁ ነይ ሊላትም ይችላል። ሰው ልቡ ላይ ብዙ ነገር ይኖራል። እንደዛ ከሆነማ መልካም አለችው። ከፈረ። አላህ ይጠብቀን ከኩፍር። ኃይለኛ ድግስ ተካሄደ። ከዛ ድግሱ ላይ የተጠሩት ድሮም የተጻፈላቸው ስለነበር በልተው ሄዱ እነሱ። እሱም ያ የተመኘውን ለማግኘት ቆጥ ላይ ቁጭ ብላ ስትጠብቀው የነበረው ሚስቱን እሷን ለማቀፍ ወደ ቆጥ እየወጣ አንድ ሁለት እያለ መጨረሻ ላይ ደርሶ እግሩን ሲያሳርፍበት ተንሸራተተ። የዛኔ መሬት ላይ በአፍጢሙ ተተከለ። እሷንም ሳያገኛት ወደ ዲኑ ሳይመለስ ከፍሮ ሞተ። በዛ አላህ ከተቆጣ በሩን ከዘጋብን ይሄው ነው ያለን አማራጭ፣ ወይ ከዱንያ አልሆነ ወይ ከአኺራ አልሆነ። ዛሬ አክፍሮት ኃይላቶች እኛን እምነታችንን እንድንለቅ የሚጠሩን ከእስልምና የተሻለ ዳዕዋ አድርገው አይደለም። ሱረቱል ኢኽላስን ቁል ሁወላሁ አሐድን ውሸት ሊያሰኘው የሚችል የተሻለ ትምህርት አቅርበው አይደለም። አቅርበውማ ቢሆን እኛ የምንከተለው ነበር። አላህም ብሏቸዋል፣ ቁል ፈእቱ ቢኪታቢን ሚን ዒንዲላሂ ሁወ አህዳ ሚንሁማ አተቢዑሁ፣ እከተለዋለሁ ብላችሁ ንገሯቸው ካመጡ ነው ያለው። አያመጡም። ግን በምንድን ነው ወንድም እህቶቻችን እየከፈሩ ያሉት? በጀህልና፣ በዱንያ፣ በጥቅም፣ በሴት፣ በስልጣን ነው። እኛ ግን እስልምናችን ጀነትን እንደሚያሰጠን እርግጠኛ ከሆነ ለጀነት ስንል ዱንያችንን ማጣት አለብን እንጂ ለዱንያ ስንል አኺራን ማጣት የለብንም። ስለዚህ በእስልምናችን ቢገሉንም ቢያሰቃዩንም ለመጽናት ለጌታችን ቃል እንግባ። አላህ ሙስሊም አድርጎ እንደፈጠረን ወደ እኔ ስትመጡም ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ ወደ እኔ እንዳትመጡ እንዳትሞቱ ነው ያለው። አላህ ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ ይግደለን።